የአድዋ ጦርነት መነሻ ምክንያቱ በመስከረም 16 ቀን 1878 ዓ.ም የአውሮፓ ኃያላን መንግስታት አፍሪካን እንደገና ለመቀራመት በርሊን ላይ ባደረጉት ስብሰባ ያሳለፉት ውሳኔ ነው። በዚህ ውሳኔ መሰረት አፍሪካን በመቀራመቱ ሂደት በኋላ የመጣችው ጣሊያን ቀደም ሲል ከያዘቻቸው የኤርትራና የጣሊያን ሶማሌላንድ ጋር የኢትዮጵያን ቀላቅላ የመያዝ መብት ተሰጣት። የጣሊያን መንግስት ኢትዮጵያን ቅኝ ግዛት ለማድረግ የተንኮል ድሩን በወዳጅነት ስምምነት ሽፋን መሞከሩ ጥሩ አማራጭ ሆኖ አገኘው። ስለዚህም ሚያዝያ 25 ቀን 1881 ዓ.ም በጣሊያን ንጉሥ ቀዳማዊ ኡምቤርቶና በኢትዮጵያ ንጉሠ ነገሥት በዳግማዊ አፄ ምኒልክ መካከል የውጫሌ ውል በሚባል የሚታወቀውን ስምምነት ተፈራረሙ። ነገር ግን የስምምነቱ አንቀጽ 17 በአማርኛ የተገለጸበት ፍሬ ሐሳብና በጣሊያንኛ በቀረበው ትርጉም መካከል በተፈጠረው መዛባት ሁለቱ አገሮች አለመግባባት አልፈው ወደ አድዋ ጦርነት እንዲገቡ ሰበብ ሆኗል። ያንቀጹ የአማርኛ ቃል የኢትዮጵያ ንጉሠ ነገሥት ከሌሎች መንግስታትና መስተዳድሮች ጋር ለሚኖረው ጉዳይ ሁሉ የጣሊያን ንጉሣዊ መንግስት አጋዥነትን መጠቀም ይችላል ይላል። በጣሊያንኛው ይችላል የሚለው ቃል ትርጓሜ ተስማምቷል ሆኖ ቀርቧል። እናም ይህ የጦርነቱ መነሻ ሆነ። በቃላት አለመስማማት አታሎ አገርን ለመቀራመት ጣሊያን በጣም ጓጓችና አፄ ሚኒሊክን እንደው በአራድኛው በከተመኛው ቋንቋ ለመሸወድ መሞከራቸው በአፄ ሚኒሊክ ብልህ አሳቢነት፣ አርቆ አሳቢነት ይሄ ነገር ሊከሽፍ ቻለ። እንግዲህ ከላይ የምታያቸው እኚህ ድንቅዬና ብርቅዬ የኢትዮጵያ ባላደራዎች ታላቅ ነገርን ሰርተው አገራችንን እዚህ ደረጃ ሊያደርሱና ሊያቆዩልን ችለዋል። እናም የዚህ ዘመን እኛ ትውልዶች የአድዋ ዕዳ የነዚህ ድንቅ ኢትዮጵያውያን ዕዳ አለብን። ከነሱ መማር የምንችለው አገርን መውደድ፣ አንድነትን፣ አለመከፋፈልን፣ አገርን ደግሞ ለጠላት አሳልፎ ያለመስጠትን መማር የግድ ይለናል። ስለዚህ እነዚህ ጥለውብን የሄዱትን አደራ በአሁን ሰዓት አንድ ላይ በመሆን አገርን በማልማት አገርን በመውደድ እጅ በእጅ ተያይዘን ወደፊት መራመድን እንጂ መከፋፈሉ ትርጉም እንደሌለውና ስንከፋፈል አገርን ሊቀራመት የሚመጣ በቀላሉ በተከፈተ በር ገብቶ አገርን እንደሚያዋርድ ትልቅ ትምህርት ሰጥተውናል። ክብር ለጀግኖች አባቶቻችን ይሁን። እንኳን ለ130ኛው የአድዋ ድል በዓል አደረሰን አደረሳችሁ።